ምን ተንቀብ ከዚህ በኋላ ምን ልል እችላለሁ? ልል የምችለው ነገር ቢሆን እግዚአብሔር የተመሰገነ ይሁን። በእውነት ያው ልጆቻችን እናምንባችኋለን፣ አቅማችሁን እናውቀዋለን። ግን በዚህ ልክ ደግሞ ይሆናል ብዬ አልገምትም ነበር እውነት ለመናገር። ስለዚህ ተስፋችን ፍጹም ነው ማለት ነው። ዛሬ የቤተክርስቲያን የደስታዋ ቀን ነው። ልጆቿ በዚህ መልክ አፍርተው ስታይ ቤተክርስቲያን እጅግ በጣም የምትደሰትበት ቀን ነው። እንግዲህ ውስጥ ተከፍቶ ስለማይታይ ነው እንጂ በመናገር ሁልጊዜም ከእናንተ ጋር በመሆንበት ሰዓት ደስተኛ ነኝ። ዛሬ ደግሞ የበለጠ በጣም ደስተኛ ነኝ እና ቅድም ክቡር መልአከ ምሕረት ወንጌሉን መርጠው እንዳነበቡልን ያንን ቃል ነው የምመኝላችሁ። አቤቱ አምላከ ሊቃውንት ሆይ እነዚህን ደቀ መዛሙርት ጠብቃቸው፣ አንዱም እንኳን እንዳይጠፋ እንማጸንሃለን ከሚል ቃሎች ሌላ ማለት አልችልም። ዛሬ ወቅቱ እንግዲህ አብረው ነው ያሉት ነውና እናንተ ያው ከርቀው ትመጡ ለናሆም በተለምዶ ደግሞ ናሆምን ፈሪ ሰው ፊት መናገር የሚከብደው ብለን ነው የምንገልጸው። ዛሬ ግን ያንን አይደለም ያየሁት። እውነት ለመናገር እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ ይጠብቅልኝ እና እንግዲህ ዋት ዘ ኔክስት ነው እናንተ በቃ በዚህ ልክ ሙሉ ከሆናችሁ ምንድን ነው የሚቀጥለው? በወንጌሉም በኩል በዜማውም በኩል እንደዚህ አይነት ደረጃ ላይ ከደረሳችሁ ምንድን ነው የሚቀጥለው? በእውነት ነው እንግዲህ በቃ እኔ የሚታየኝ ወደፊት አሁን እናንተን ልካችሁን አይተናል፣ አውቀናል። ሌላውን እንዴት ነው የምናመጣው? ሃይማኖት በስመ ሃይማኖት በተሳሳተ መንገድ ሄደውን ወደዚህ ለማምጣት የምትጥሩት በምን መልኩ ነው? ምን ታስባላችሁ የሚለውን ነው የምናገር የምፈልገው። አይደለም ደቀ መዛሙርቱ ልጆቻችን ሴቶቹ ተነስታችሁ ተናገሩ ቢባሉ በዚህ መልክ እንደሚናገሩ ተስፋ አድርጋለሁ። ስለዚህ ግን ምንድነው ቀጣዩ? እቺ ቤተክርስቲያን እናንተ ናት። ሁልጊዜ የምናገረው ነገር ነው። መቼም እቺን ቤተክርስቲያን እናንተ ስትረከቧት እኛ እንዳስረከበናችሁ አይነት አድርጋችሁ ታስቀጥሏታላችሁ ብዬ አልገመትም። እንደምታውቁት ነው እኛ ጥላ ዘቅዝቀን በመለመን ቤተክርስቲያን እያስቀጠልናት ያለ ነው። እናንተ በዛ መልኩ ታስቀጥሏታላችሁ ብዬ አላሰብም። እናንተ ጠንካራ አቅም ያላችሁ፣ ምክንያቱም ከኛ የተሻለ እድል አላችሁ። የእናንተ ወላጆች የእናንተ እድል አልነበራቸውም። እዚህ ሀገር መጥተው እናንተ የምትሰሩትን ስራ የመስራት እድል አልነበራቸውም፣ ግን እናንተን አደርሰዋል። እነሱ ለእናንተ መስዋዕትነት ከፍለው እናንተ ደግሞ በጥሩ ሁኔታ ዓለሙ ላይ ተወዳዳሪ ሆናችሁ አሸናፊ ሆናችሁ እንድትኖሩ አድርገዋል። ስለዚህ እናንተ የተሻለች ቤተክርስቲያን እንድትኖሩ ይጠበቃል ማለት ነው። እንደ ሌሎቹ አብያተ ክርስቲያናት ጥላ ተዘግዝቆ የማይለመንባት፣ አብያተ ክርስቲያናት ተቸገሩ የማይባልባት፣ አብነት ትምህርት ቤቶች በችግር ተፈቱ የማይባልባት ቤተክርስቲያን ትመራላችሁ ብለን ነው ተስፋ የምናደርገው። ይሄ በዚህ በእኛ በውስጣችን ያለው ነው። ይሄኛን ማህበረሰብ በተመለከተ ነው። ጓደኞቻችሁስ የጠፉትንስ ምን ልታደርጉ አስባችኋል? የትምህርት ቤት ጓደኞቻችሁ ታስታውሷቸዋላችሁ አይደል? በየትምህርት ቤቱ ግማሹ ሃይማኖት የለውም፣ ግማሹ ሃይማኖት አለ ቢልም የተሳሳተ። ቅድም ወንድማችን ዲያቆን ምህረት እንዳስተማረው ሃይማኖት ስንት ነው? እንዲህ ምን ነው ፈራችሁ ነው? በእንግሊዝኛ ሲሆን ነው የምትመለሱት። ሃይማኖት ስንት ናት? አንዲት ናት። ሌላው ምንድን ነው? የየግል ፍልስፍና ነው ማለት ነው። ሰብለ ዕቃዩ ሃይማኖት ያለብሳል ይባላል።
ሰው የራሱን ተንኮል የራሱን መንገድ ሃይማኖት ያለብሳታል። ምክንያቱም በሃይማኖት መንገድ ካላደረገው ይገለጥበታል። ስለዚህ ብዙ የተነሱት አሁን እንግዲህ ከዛ በኋላ የተነሱትን ቅድም አመጣጡ በደንብ አድርጎ አስረድቷቸዋል። አሁን እኔ በዚህ በአማርኛ ከመነግራችሁ ይልቅ ያንን እንደው እንድትይዙት እንድታጸኑት ነው መምከር የምፈልገው እና የጠፉትን መፈለግ ትልቁ ስራ ነው የሚሆነው። እናንተ ቀጣዩ ስራችሁ ትኩረታችሁ የትኩረት አቅጣጫችሁ ሊሆን የሚገባው የጠፉት ጓደኞቻችሁን ፈልጋችሁ የማምጣት ይሄ ነጩን ዓለም ሌላውንም ዓለም የመማረክና የማምጣት ምክንያቱም የአገልግሎት ዋና ዓላማው የጠፉትን መፈለግ ነው፣ የተበተኑትን መሰብሰብ ነው፣ ወደ ሃይማኖት ያልመጡትን ወደ ሃይማኖት ማምጣት ነው። ስለዚህ ይሄ ቀጣዩ ስራችሁ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እንደ ሰራዊት ያሬድም ዓላማችሁ እንደሆነ አውቃለሁ፣ ግን ትኩረት እንድትሰጡት አደራ ማለት እፈልጋለሁ። ሌላው እንግዲህ ወደ አብነት ትምህርት ቤት ሲሄድ በአብነት ትምህርት ቤት ትምህርት ብቻ አይደለም የምንማረው፣ ሕይወት ጭምር ነው የምንማረው። ወንጌልን በቃል ብቻ አይደለም በተግባር ጭምር ነው የምንማረው። አንድ ነገር ብቻ ልጥቀስላችሁ። አንድ የአብነት ተማሪ ወደ አብነት ትምህርት ቤት በሄደበት ቀን የሚደረግለት እንግዳ ሆኖ ሲሄድ የአብነት ተማሪው ካለችው ቁራሽ ላይ አካፍሎ አብልቶ አጠጥቶ ያሳድረዋል። ያ ብቻ አይደለም፣ የመጀመሪያው እንደደረሰ የሚደረግለት እግር ማጠብ ነው። ይሄ ነው ወንጌል ማለት። ተግባራዊ ክርስትና የሚባለው ይሄ ነው አይደል? አናኒ ሀጸብኩ እግረክሙ አንትሙኒ ከመ ግበሩ ለቢጽክሙ፣ እኔ እግራችሁን አጠብኳችሁ እናንተም ለወንድሞቻችሁ እንደዚሁ አድርጉ። ስለዚህ አብነት ትምህርት ቤት ሕይወት ነው። እኔ ዛሬ ለመውቀስ እፈልጋለሁ። የት አሉ የዳላስ ወጣቶች? ወይኔ የት አለ? እነዚህ እንግዶችን ተቀብሎ የመጀመሪያ ግን ማጠር የነበረበት እሱ ነው። ክርስትና ወሬ አይደለም፣ ተግባር በተግባር የሚገለጥ። የት አለ ሰንበት ትምህርት ቤቱ? በኋላ ቀረበ። የት አለ በክርስትና እንዲህ አይነት ቀል እና ቅዱስ ያሬድ ነው የምንዘክረው። የቅዱስ ያሬድ ሕይወትና በቅዱስ ያሬድ መሰረትነት የታነጹት አብያተ ጉባኤ በሕይወት ነው የሚኖሩት ክርስትና። ሌላው አንድ ነገር ላስታውሳችሁ፣ ቅድም ጠቅሳችኋቸዋል። ቤተልሔምና ዙራባ ቅርብና ቅርብ ናቸው። የቤተልሔምና የዙራባ አድራሽ የሚገባበዝበት ጊዜ አለው። የዙራባ ትልቁ ክብረ በዓል ጥቅምት አረጋዊ ነው። የቤተልሔም ትልቁ ክብረ በዓል ነሐሴ ተክለ ሃይማኖት ነው። ስለዚህ የቤተልሔም አድራሽ በአጠቃላይ ለጥቅምት አረጋዊ ዙራባ ይከትማል ይገኛል። ስለዚህ የመጀመሪያው መስተንግዶ ምንድን ነው? እግር ማጠብ ነው። ያ ሁሉ አድራሽ እግሩ ይታጠባል። የሚበላው የሚጠጣው ተዘጋጅቶ ይጠብቀዋል። በማን አቅም አስቡት? በአብነት ተማሪ አቅም። እንደዚሁ ደግሞ የዙራባው አድራሽ ለነሐሴ ተክለ ሃይማኖት በአጠቃላይ አንድም ሳይቀር ቤተልሔም ይከትማል። የቤተልሔም አድራሽ ወንበስ ብሎ እግር ያጥባል። በዛ መልኩ ነው የሚያስተናግደው እና ስትወስዱት ከፍላችሁ እንዳይሆን ነው አሁንና ለማንሳት የፈለኩት። ክርስትናውን ስትወስዱት ሙሉውን እስከነ ሙሉ ቅድም ይሄ አፖስቶሊክ የሚለውን አምጥተዋል በደንብ አድረገ። ይህም ጭምር ነው ይህም ጭምር ነው መውሰድ ያለበት። ስለዚህ ዳላሶች በእውነቱ በዚህ ፈተናውን አላለፋችሁ፣ ወድቃችኋል። ሌላ ቦታ ደግሞ እንዳይደገም እፈልጋለሁ። በስነ ስርዓት እንግዶቹ ሲመጡ አንድ አጥቢያ ላይ ተገኝተን እግር አጥበን በስነ ስርዓት። እኔ እዚህ አሜሪካ ከመጣሁ እግር ያጠበኝ ልጅ የለም እንጂ ጀርመን እንደዛ ነበር። ሰው ነገር ብዙ ህፃናት እግሬን ያጥበኝ ነበረ።
ከመጣሁበት ጊዜ ጀምሮ ልጆቹ እንደውም እኔ ካላጣሁ ሻሙ ነበር። አሜሪካን ትንሽ ያው አሜሪካን በብዙ ነገር ጉድለት አለበት እንደምታውቁ። ወደ መንፈሳዊ ስንመጣ እነዚህ ሁሉ ደቀ መዛሙርት እግሬን እንዴት ነው አጥቆም ያውቃል? እኔ ግን አጥቢያቸው አውቃለሁ። አጥቢያቸው አላውቅም እንዴ? ተናገሩ እንጂ አጥቢያቸው አላውቅም። የጸሎት ሐሙስ እግራችሁን አጥቢያለሁ አላጣሁም። እናንተ ግን አላጣኋችሁ። ስለዚህ ምን ለማለት ነው? ይህ ዝቅ ማለት አይደለም። ሲጀመር ክርስትና ምን ማለት ነው? ራስን ዝቅ ማድረግ ነው። ራስን ከፍ ማድረግ አይደለም። ራሱን ዝቅ ያደረገ ይከብራል ነው። በአርያሙ ላይ ሁልጊዜ የምንለው መበትትና ረከበልና የቅዱስ ሚካኤል። ስለዚህ አብነት ትምህርት ቤት ማለት ቅዱስ ያሬድን ስናነሳ አብነት ትምህርት ቤትን ስናነሳ ክርስትና እስከነ ሙሉ ክብሩ ያለበት ቦታ መሆኑን መርሳት የለም። ስለዚህ ስለሱ የምናስብ ከሆነ እኛ ለምን እናደርገው? ማን ነው ከዚህ መካከል ያን ማድረግ የሚከብደው? ምናልባት በውስጣችን የትዕቢት መንፈስ ከሌለ ዚስ አሜሪካ ካላል ዚስ አሜሪካ ብትል ዚስ ክርስትና ነው መልሱ። ለነገር የለው ዓለም አቀፍ ነው ክርስትና። ስለዚህ እና ይሄ ትንሽ ወርዷል ማለት ነው። ወደፊት እናንተ እንድትሞሉት እስከ ሙሉ ክብሩ ይዛችሁት እንድትሄዱ አደራ እላለሁ። በእውነቱ በዛሬው ዕለት ፍጹም 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 ደስታ ተሰምቶኛል። ልክ እንደ ወንጌሉ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። የበለጠ ለሌላው ይህንን አስተላልፋችሁ ሌላ ጊዜ በምናከብርበት በዓመት በሁለት ዓመት ውስጥ ከሌላ እምነት ወደዚህ የመጡ የዳኑ ነፍሳትን ይዘን አቅደን ነበር፣ ሰርተናል። እግዚአብሔር ረድቶን ፍጻሜ ወቅተናል ብለን እግዚአብሔር እንድናመሰግነው ይርዳል። አምላከ ቅዱስ ያሬድ አይለየን። በርቱ፣ ጠንክሩ። ቅዱስ ያሬድ አይለያችሁም። በስሙ የተማጸኑትን ሁሉ የረዳ እሱ ነው። በአብነት ትምህርት ቤት አንዱ ቅዱስ ያሬድ ነው መማፀኛችን። ሌላዋ የሁሉ መማፀኛ የእሱም ጭምር መማፀኛ የሆነችው እናታችን እመቤታችን ቅድስት ድንግል ማርያም ናት። እንደ አብነት ተማሪ የምመክራችሁ ነገር ቢኖር በየትኛውም አጋጣሚ ቢሆን ሰዓሊ ለነ ቅድስት ሳትሉ አትዋሉ፣ አትደሩ። ሰዓሊ ለነ ቅድስት ሳይል ቢውል የሚያድር ደቀ መዝሙር ሊባል አይችልም። ሕይወት ነው። የእመቤታችን ምልጃ የእመቤታችን ጥበቃ ሕይወት ነው። ስለዚህ ይህንን እንድታደርጉ አደራ ለማለት እወዳለሁ። ብዙ ጊዜ መውሰድ አልፈልግም። እግዚአብሔር አምላክ አገልግሎታችን ለበረከት ያደርግልን። ክቡር አባታችን በመካከላችን ተገኝተዋል። አባታችን ለእኛ መምህራችን ናቸው፣ በረከታችን ናቸው። ቅድም ያው በአብነት ትምህርት ቤት አትርቶ ርዕስ የተለመደ ስለሆነ ራሳቸውን ያው በደንብ አልገለጹትም እንጂ የተዋጣላቸው የአቋቋም መምህር ናቸው። ምንም ይሄ ወዲያና ወዲህ የሚባል አይደለም። ቅድም ዝም ብለው በደንብ አልገለጹትም እንጂ የተዋጣላቸው በልጅነታቸው እንደውም ለማየት የሚጓጓላቸው እንዳጋጣሚ ሆኖ ቅድም አንስተውታል እሳቸው ደብረ ማይቶት የእርሻማ መድኃኔዓለም አካባቢ የሚወጡ ሊቃውንት ሊቅነት የትም ቦታ ሊኖር ይችላል። የሚገርመው ግን ድምፅ ይዛ ቦታ ጸጋ ብቻ ነው ይመስል ይዛ ቦታ ጸጋ። እኔ እንግዲህ የማውቃቸውን ሊቃውንት ከትልልቆቹ ከወጣቶቹ መካከል ቢጠቀስ ድምፃዊ እያልሆነ ሊቅ የለም። የሚገርም ነገር የመልአከ ምሕረት ድምፅ አሁን እንኳን ይታወቃል። እንግዲህ በወጣትነት የነበረው ድምፅ ምን ሊሆን እንደሚችል። ስለዚህ የአባታቸውን የኔታ ቤተ ማርያምን ቀለም ጠንቅቀው የተማሩ ጠንቅቀው የሚያውቁ ለህትመት ያበቁ ባለውለታችን ናቸው። እውነት ለመናገር ባለውለታችን ናቸው እና በዚህም ደግሞ እንደምታዩዋቸው ናቸው። በፍቅር እንዲናደርግ ቢባሉ ሁሉንም ነገር በደስታ ተቀብለው በእኛ መካከል ተገኝተው እንግዲህ በዚህ ከተማ ብዙ አባቶች እንዳሉ ታውቃላችሁ አይደል? የሊቃውንት ከተማ ነው ከተማው። እውነት ለመናገር
ካህናት ከተማ ግን ወዛ አልወለድ ብዬ ለቦረ ዝንቱ በደንብ ረጅም አስቦ መስራት ይቸግረናል። ጊዜ ቢሆን ከእናንተ ጎን መቆም ለእኔ ቤተክርስቲያኒቱን በረጅሙ አሻግሮ ማየት ነው። ስለዚህ እንዲህ አይነት አመለካከት ያላቸው አባት ስለሆኑ በመካከላችን ተገኝተዋል። እግዚአብሔር አምላክ እንግዲህ ቀሪውን ጊዜ ይባርክልን። አባታችን በደንብ አድርገው ይመርቋችኋል፣ ይመክሯችኋል። እኔ እንደው ለመተንፈስ ያክል ነው የቆየኝ ጊዜ